በስጋዬ እጅግ ደክሜ ስለነበር ከቤተክርስቲያኑ ውስጥ ተራምጄ መውጣት አቃተኝ። ነገር ግን አንድ ሁኔታ ተፈጠረ። ልክ ከቤተክርስቲያኑ ወጥቼ መንገዱን ስሻገር በስጋዬ ጠንካራ ሆንኩኝ፣ ጉልበትም አገኘሁኝ። ይህ የሆነው ምናልባት ከለቀቁኝ አጋንንቶች ጥቂቶቹ ተመልሰው መጥተው ሳይሆን አይቀርም። ስለዚህ በጣም ተናደድኩ። በቤተክርስቲያኑም ላይ በቀል ለመውሰድ ወሰንኩኝ። እነዚህ ሰዎች እኔን ሰድበውኛል ብዬ ለራሴ ተናገርኩ። በመሆኑም ለዚህ ስድባቸው ወደ ሌጎስ ተመልሼ ተጨማሪ ኃይሎችንና እንዲሁም ሌሎች እንደኔ ክፉ የሆኑትን ይዤ ወደ ፖርት ሃርኮርት በመምጣት በአሴምብሊ ኦፍ ጎድ ቤተክርስቲያን አባላት በሙሉ የበቀል እርምጃ እወስዳለሁ ብዬ ወሰንኩኝ። ጉዞ ወደ ሌጎስ። ወደ አጎቴ ሚስት ቤት ተመልሼ በአስቸኳይ ወደ ሌጎስ እንደምሄድ ነገርኳቸው። እንድቆይ ቢጠይቁኝም እንቢ አልኩኝ። ወዲያው 3 ማይሎች ያህል ርቆ ወደሚገኝ ሞተር ፓርክ በታክሲ ሄድኩኝ። ከዚያም ወደ ኦንቶቪያ በሚወስደው ታክሲ ተሳፈርኩኝ። ዓላማዬ በኦንቶቪያ የሚገኘውን ጓደኛዬን ገብቼ ወደ ሌጎስ መቀጠል ነበር። ኦሞኩቼ በሚገኘው ዓለም አቀፍ አውሮፕላን ጣቢያ መጋጠሚያ ስንደርስ በሕፃንነቴ የተጠራበት በነበረው በቤት ስሜ ሙከም ብሎ የሚጠራኝ ድምፅ ሰማሁ። የማውቀው ሰው በታክሲ ውስጥ ይኖር እንደሆነ ብዬ ዞር አልኩኝ። ነገር ግን ማንም አልነበረም። ይህ ማን ሊሆን ይችላል? በዚህ ስም ስትጠራኝ የነበረችው እናቴ ብቻ ነበረች። ሌሎች የመናፍስት ዓለም አባላት እንኳን ሳይቀሩ የሚያውቁኝ አማኑኤል አሞስ በሚባለው ስሜ ነው። በዚህ እየተደነቅኩ ሳለሁ ያንን ድምፅ እንደገና እንዲህ ሲል ሰማሁት። ሙከም እንደገና ልትክደኝ ነው አለ። በድንገት ኃይለኛ ትኩሳት ያዘኝ። ከሰውነቴ የወጣ የነበረው ሙቀት ሌሎች ተሳፋሪዎችን እስኪሰማቸው ድረስ በመሆኑ ከተሳፋሪዎቹ አንዱ አቶ ከመሳፈር በፊት ለመሆኑ ደህና አልነበርክም እንዴ ብሎ ጠየቀኝ። እኔም ደህና እንደነበርኩና ከፖርት ሃርኮርት ከመነሳቴ በፊት ራስ ምታት እንኳን እንዳልነበረኝ ገለጽኩላቸው። ኦማኩዌ ስንደርስ በታክሲ ውስጥ ራሴን ስቼ ወደቅሁ። ቀጥሎ የማውቀው 2 በጣም ረጃጅምና ግዙፍ የሆኑ ሰዎች ሊወስዱኝ መምጣታቸውን ነው። አንዱ በግራዬ አንዱ በቀኜ ይዘውኝ ምንም ቃል ሳይተነፍሱ ይጓዙ ጀመር። በተሰባበሩ ጠርሙሶችና ብረቶች እጅግ ሻካራ በሆኑ መንገድ ላይ ወሰዱኝ። በጉዞአችንም እነዚህ ጠርሙሶችና ብረቶች እግሮቼን ስለቆራረጡ እጮህ ጀመር። ነገር ግን እነዚህ ሰዎች አሁንም ምንም ቃል አይተነፍሱም ነበር። ከዚያ ስንጨርስ እጅግ በጣም በፍጥነት በሚሄድ ሰፊ መንገድ ላይ ደረስን። በዚህም ጊዜ ከሁለቱ አንዱ አንተ እኮ በጣም የምትፈለግ ሰው ነህ ብሎኝ ጉዞአችንን ቀጠልን። ብዙ ከተጓዝን በኋላ አንድ በጣም ሰፊና ረጅም የሆነ ስብሰባ አዳራሽ የሚመስል ሕንጻ ውስጥ ደረስን። ደረጃውን እንደጨረስን ወደ ውስጥ አስገቡት የሚል ድምፅ ሰማሁ። እነርሱም ወደ ውስጥ ካስገቡኝ በኋላ ብቻዬን ጥለውኝ ሄዱ። በዚህ አዳራሽ ውስጥ ያየሁትን ለመግለጽ ያስቸግረኛል። ነገር ግን የቻልኩትን ያህል ለማስረዳት ሞክራለሁ። አዳራሹ በጣም ያማረ፣ በጣም ትልቅና ረጅም ከመሆኑ የተነሳ መጨረሻውን ለማየት የሚያስቸግር ነበር። ይሁን እንጂ ወደ ማዕከሉ ከተጓዝኩኝ በኋላ መጨረሻውን ለማየት ቻልኩኝ። መጨረሻው ላይ መሰዊያ ነበር። ጨረቃና ከዋክብትም ፀሐይ ከበው ታየው። ቀጥሎም እንደ ፀሐይ የሚያንጸባርቅ ልብስ የለበሰ እጅግ በጣም ያማረ ሰው በዙፋኑ ላይ ተቀምጦ አየሁኝ። እርሱም ና አለኝ። ነገር ግን ከእርሱ ብርሃን የተነሳ መራመድ አልቻልኩም።
ስለዚህ አንድ እርምጃ በተራመድኩ ቁጥር ወድቅ ጀመር። ቆም አልኩና እንደገና ለመራመድ ሞከርኩ። ይሁን እንጂ አሁንም ወደቅሁ። በድንገት ጨረቃ እርሱ ተቀምጦባት ከነበረው ዙፋን እኔ ወዳለሁበት ስፍራ መጥታ ጣራው አካባቢ ቆመች። ከዚያም ሁለት እጆች ከጨረቃው ውስጥ በመውጣት ራሴን ያዙኝ። ወጥተውም ልብስ እንደሚያወልቅ ከሥጋዊ ሰውነቴ አወጡልኝ። ያኔም ቀጥ ብዬ ቆምኩኝ። የወለቀውንም እነዚህ ሁለት እጆቼ ልብስ እንደሚጠቀልል ጠቅልለው ወደ ጥግ ወረወሩት። ጨረቃም ወደ ዙፋኑ ተመለሰች። ከዚያም በዙፋኑ ላይ የተቀመጠው እንደገና ና አለኝ። መንፈሳዊ መንጻት የተወሰነ ደረጃ ያህል ከተራመድኩ በኋላ ከዙፋኑ ተነስቶ ወደ እኔ መጣ። ከዚያም እግሮቼን በተራ በተራ በማውለቅ ከውስጡ የነበሩትን ካፈሰሰ በኋላ እንደገና መልሶ ገጠማቸው። እጆቼንም እንደዚሁ በማድረግ መልሶ ገጠማቸው። በእርግጥ እነዚህ ስፍራዎች የጠረፏ ንግሥት ኃይል የቀበረችባቸው ቦታዎች ነበሩ። በአእምሮዬም ይህ ማን ሊሆን ይችላል? እነዚህን ስፍራዎች የተቀበሩባቸውንስ ነገሮች እንዴት አወቀ? በማለት ተገረሙ። ከዚያ በኋላ ወደ ዙፋኑ ተመለሰና ና ብሎ ጠራኝ። መራመድ ሲጀምር የሆኑ ነገሮች ለምሳሌ እንደ ቅርፊት አይነት ከዓይኔና ከሰውነቴ ላይ መውደቅ ጀመሩ። ይሁን እንጂ መሠዊያው አጠገብ ከመድረሴ በፊት የሚወዳድቁት ነገሮች አቆሙ። ወዴት ነው የምትሄደው ብሎ ጠየቀኝ። እኔም በመመለስ እንዲህ አልኩ፣ ወደ ኦንቶቪያ ጓደኛዬን ለመጠየቅ ነው አልኩት። እርሱም አዎን፣ ነገር ግን በአእምሮህ ያለውን አሳይሃለሁ አለኝ። እስከዚህን ጊዜ ድረስ ማን እንደሆነ አላወቅኩም። ነገር ግን አንድ ነገር እርግጠኛ ነበርኩ። ይኸውም እርሱ ካለፍኩባቸው ኃይላት በሙሉ የበለጠ ኃይል ያለው መሆኑን ነበር። ወደ አንድ ሰው አመለከተና በልቤ ውስጥ አዝዬ የነበረውን በሙሉ እንዲያሳየኝ ነገረው። ይህ ሰው ወደ አንድ ክፍል ወሰደኝና አንድ ጥቁር ሰሌዳ የሚመስል ነገር ከፈተ። በዚህን ጊዜ ማምለጫ መንገድ ቢኖር ኖሮ ላመልጥ እጅግ ደስ ባለኝ ነበር። ምክንያቱም በጥቁር ሰሌዳው ላይ ክፍት ተጽፎ ያነበብኩት በክርስቲያኖች ላይ በተለይም በአሴምብሊ ኦፍ ጎድ ቤተ ክርስቲያን አባላት ላይ አቅጀው የነበረው በሙሉ ስለነበረ ነው። ሰውየውም ወደ መሠዊያው መልሶ አመጣኝና ተመለሰ። ከዙፋኑም ላይ ተነስቶ በመምጣት እጄን በመያዝ አንዳንድ ነገሮችን ሊያሳየኝ ወሰደኝ። በጉዟችንም ላይ እንደዚህ አለኝ፣ ላድንህ እንጂ እንድትጠፋ አልፈልግም። ነገር ግን ይሄ መጨረሻ ዕድልህ ነው። ካልተናዘዝክና መጥተህ ካላገለገልከኝ ትሞታለህ። የዳኑትንና የማይታዘዙትንም መኖሪያ አሳይሃለሁ አለኝ። ይህንን ሲናገር አሁን ይህ ኢየሱስ ክርስቶስ እንደሆነ አወቅሁት። መለኮታዊ ራእይ ወደ አንድ ክፍል ከገባን በኋላ አንድ መጋረጃ አይነት ነገር ከፈተ። በዚያም ዓለምን በሙሉ አየው። ሕዝቦችንና የተለያዩት ድርጊቶችን አየው።
አማኞችንም የማያምኑትንም ይህንን ወይም ሌላም ሲሰሩ ተመለከቱ። ከዚያም ወደ ሁለተኛው ክፍል ሄድን። አሁንም እንደገና መጋረጃን ከፈተ። እዚህ ደግሞ የሚያሳዝን ነገርን አየሁ። ሰዎች በሰንሰለት ታስረዋል። እነዚህ ሰዎች ፈሪሳውያን ናቸው አለኝ። ሰዎቹ እጅግ ያዘነ ፊት አላቸው። እነርሱ እስከ ፍርድ ቀን ድረስ በእንደዚህ አይነት ሁኔታ ይቆያሉ አለኝ። ወደ ሦስተኛው ክፍል ሄድን። መጋረጃም ከፈተ።